ሰሞኑን እንግዲህ የዚህችን ልጅ ቪዲዮ እያያችሁ ትገኛላችሁ። ታሪኩንም ሰምታችኋል። እኔ ለልጅቷ ሳይሆን ለእናንተ ለምትመለከቱ ሰዎች ትምህርት እንዲሆናችሁ ነው። ይኸውላችሁ ሾርት ሚሞሪ በፍጹም እንዳትሆኑ። ይህን ነገር ስናገር ልጅቷ አልተበደለችም፣ ልጅቷ ተበድላለች ምናምን ታሪክ ውስጥ አይደለም፣ እዛ ውስጥ አልገባም። ነገር ግን ለህዝቡ ለሚመለከተው ግን ትምህርት መውሰድ አለብን። እንደኔ ሰማላችሁ። ከመፍረድ ግን ነፃ ሁኑ። ከዚህ በፊት ካስታወሳችሁ እነዚህ ልጆችን በተመለከተ ኩላሊቴን ወስዳለች ብሎ ልጅቷ ላይ ስንፈርድ ቪዲዮን ስንሰራ ነበረ። በልጅቷም ደግሞ በኩል ደጋፊዎች ነበሩ። ከዛ የሚፈልጉት ሚሽን ላይ ሲደርሱ ተገናኙ። ከዛ ሁለተኞቹ ደግሞ እነዚህ መጡ ማለት ነው። በዚህ ልጅ ዙሪያ ራሱ እኔ ቪዲዮ ሰርቻለሁ። በጣም ተናድጄ ምን አይነት ባለው ብዬ ማለት ነው። ከዛ ልጅቷ በሚዲያ ላይ ወጣ። እንደውም የተለያዩ ነገሮች አድርጎ በወተት በማር ምናምን ነው ያረሰኝ፣ የቀልድ ነው አለች። አያችሁ አይደል? ስለዚህ መሀል የምንቀረው እኛ ስለሆንም በተቻላችሁ አቅም ልጅቷ የምታወራው ነገር እውነት ይሆናል ሐሰት ይሆናል፣ እሷና እግዚአብሔር ነው የሚያውቁት። ነገር ግን እናንተ ሰምታችሁ ከመፍረድ ነፃ ሁኑ። አንተ እንዴት እንደዚህ ታረጋለህ፣ አንቺ እንደዚህ ታረጋለሽ አትበሉ። ምክንያቱም ነገ ከነገ ወዲያ ላይ ችግሮቹ ተፈተው እነሱ ፌመስ ሆነው ይቀጥላሉ። እኛ ደግሞ ተመልካቹ ደግሞ እንዲሁ በቃ ስንሸወድና የሆነ እንዴት ነው ሾርት ሚሞሪ ሆነ እንዳንቀር በሚል ነው ይሄን ቪዲዮ እየሰራ ያለሁት። ለማንኛውም ይሄ ነገር ደርሶብሽ ከሆነ እንግዲህ በጣም እናዝናለን። ከዛ ውጭ ግን አሁንም የምናገረው ነገር በሰው ጉዳይ ውስጥ በሰው ትዳር ውስጥ እባካችሁ እንዳትገቡ፣ እባካችሁ ቪዲዮ እንዳትሰሩ፣ እባካችሁ እንዳትፈርዱ ነው የመጨረሻ መልእክቴ።